ተስፋዬ ጫላን ሰለሞን ይርጋን በሽጉጥ ሊገሉኝ የነበሩ ሰዎች ነበሩ። ለስተቱና ለችግሩ ግን ማንም ኃላፊነት አይወስድም። አገልጋይነት በኢትዮጵያ ምድር እንደገና እንዲወደድ አደርጋለሁ። ካፈርኩ አይመልሰኝ አይነት ድርቅና አያስፈልገው። ማንም ምንም አያመጣም። ጣት መጠቋቆም እዚህ አዲስ አበባ መጥቶ መመለስ ለኛ ብርቅ ነበር። እኛ እንደ ሀገር ከምናቀደው ውስጥ እስከ 80% አይተገበርም። ስኬት አይደለም ብትለኝ ምን ልትለኝ ነው ታዲያ? እንደውም አንዳንዴ መጽሐፍ አንብበን የምታስተምረው ይሉኛል። እኔ የሰው መዳፍ አንብቤ እንዴት አስተምራለሁ? እኔ ማነባው መጽሐፍ ነው። ክብር የሚገባው አምልኮ የሚገባው አቀባበል የሚገባው ኢየሱስ እንጂ ነው አይደለም። እንደ አገልጋይ እኛ ፖለቲከኞች አይደለንም። ስጋትም የለብንም፣ ጠላትም የለብንም። ለመቃብር ቦታ ለማግኘት መከራውን የሚበላ ጴንጤ የነበረበት ዘመን ነበር። ኢየሱስ ከማርያም ስጋ አልነሳም። ኢትዮጵያ ውስጥ ይቅርታ መጠየቅ በዛ ይቅርታ እድሜ ዘመን ስትደበደብ ነው ትኖራል። ልክ አይደለም ይላችኋል። ስለዚህ አትስሙት ነው። ፓስተር መሆን አትፈልግም? በጌታ በኢየሱስ ወንጌል ምን ነው ሙሉ በሙሉ የዚህ ዘመን አገልግሎት ምንም ደግ ነገር የለውም። ነቢያት በነበሩበት ዘመን ችግር ጠፍቷል። አገልግሎታችንን በሚደግፍ ህዝብ ላይ መታጀብ ትክክል ነው። እንዲሁም ደግሞ ቴሌቪዥኑን ለዘላለም ነው ባላየሁት እንድትለኝ ያደርጋል። ሰዎችም መኪና በራሱ ስኬት አይደለም፣ ፐርፐዝን የምታሳካበት መንቀሳቀሻ ነው። እቺን ጥቁሯን መጽሐፍ ያለው በኋላ ወደ ኋላ መመለስ የለም። መስሚያ እንደሌለኝ እንዲያውቁ